ሰላም ጤና ይስጥልኝ የዶክተር ትንሳኤ ቤተሰቦች፣ ዛሬ በብዙዎቻችሁ ጥያቄ መሰረት እጅግ ኃይለኛ ህመም ስለሚያስከትለውና ብዙዎቻችን ስለሚያሰጋው የኩላሊት ጠጠር በጥልቀት እንነጋገራለን። ብዙ ጊዜ በድንገተኛ ክፍል ውስጥ የምናያቸው ታካሚዎች የሚገልጹት አንድ የሚያመሳስላቸው ነገር አለ። ይህም ህመሙ ልክ እንደ ጩቤ ነው የሚወጋኝ፣ እስከ ዛሬ እንዲህ ያለ ህመም አይቼ አላውቅም ይላሉ። ይህ ህመም በህክምናው ዓለም ሬናል ኮሊክ ተብሎ ይጠራል። ይህም ጠጠሩ የሽንት ቧንቧን ሲዘጋ የሚፈጠር ከባድ ህመም ነው። ዛሬ ይህ ህመም ሳይመጣብን እንዴት እንደምንከላከለው፣ ከመጣም ደግሞ ምን አይነት መፍትሄዎች አሉ የሚለውን በዝርዝር እንነጋገራለን። የኩላሊት ጠጠር በህክምናው አጠራር ዩሮሊቲያሲስ ወይም ኔፍሮሊቲያሲስ ተብሎ ይጠራል። ጠጠር እንዴት እንደሚፈጠር ለመረዳት የሽንት ስርዓታችንን አወቃቀር ማወቅ አለብን። ኩላሊቶቻችን ሽንትን ያመርታሉ። ሽንቱም በሽንት ቧንቧ ወይም ዩሬተር በኩል አልፎ በሽንት ከረጢት ወይም ብላደር ውስጥ ይከማቻል። ታዲያ ጠጠር የሚቀረቀረው በሽንት ቧንቧው ጠባብ ቦታዎች ላይ ነው። ኩላሊት ዝም ብላ ቆሻሻ አታጣራም። የደም ግፊትን ታስተካክላለች፣ የኤሌክትሮላይት መጠንን ትቆጣጠራለች፣ እንዲሁም ለደም ምርት የሚረዳ ሆርሞን ታመነጫለች። በኩላሊት ውስጥ ኔፍሮን የሚባሉ ጥቃቅን ማጣሪያዎች ይገኛሉ። እነዚህም ማጣሪያዎች ደምን ሲያጣሩ እንደ ካልሲየም ያሉ ማዕድናት በሽንት ውስጥ በብዛት ከተከማቹና እነሱን የሚያሟሟ የፈሳሽ ወይም የውሃ መጠን ካነሰ ማዕድናቱ እርስ በርስ ተጣብቀው ክሪስታል ይሰራሉ። ይህም ሱፐር ሳቹሬሽን ይባላል። ይህ ክሪስታል ካደገ የኩላሊት ጠጠር ይሆናል። የጠጠር አይነቶች፣ አንደኛ ካልሲየም ኦክዛሌት 75% ያህል የሚሆነውና በብዛት የሚታየው የጠጠር አይነት ይህ ካልሲየም ኦክዛሌት የተሰኘው የጠጠር አይነት ነው። ሁለተኛ ስትሮቫይት፣ ይህ የጠጠር አይነት ደግሞ በኢንፌክሽን አማካኝነት የሚከሰት ነው። ሶስተኛ ዩሪክ አሲድ፣ ከስጋ አመጋገብ ጋር የተያያዘ የጠጠር አይነት ነው። ታዲያ እነዚህ ጠጠሮች የሽንት ቧንቧን በሚዘጉበት ጊዜ ቧንቧው ጠጠሩን ለማስወጣት በኃይል ይኮማተራል። ይህም ሃይፐር ፔሪስታልሲስ ይባላል። ምልክቶቹ ድንገተኛ የሆነ የጎን ህመም ወይም ፍላንክ ፔን፣ ወደ ጀርባና ብሽሽት የሚወርድ ህመም፣ ማቅለሽለሽ፣ ትኩሳት እና ሽንት ላይ ደም መታየት ናቸው። አጋላጭ ሁኔታዎቹ በቂ ውሃ አለመጠጣት፣ ከመጠን በላይ ጨውና ፕሮቲን መመገብ፣ ውፍረትና የቤተሰብ ታሪክ ወይም ፋሚሊ ሂስትሪ መኖር ናቸው። ምርመራውና መፍትሄዎቹ፣ ይህንም ለማረጋገጥ የደም የሽንትና የሲቲ ስካን ምርመራ እናደርጋለን። የህክምና አማራጮቹ፣ አንደኛ ለጥቃቅን ጠጠሮች በቂ ውሃ በመጠጣትና ህመም ማስታገሻ በመውሰድ በሽንት እንዲወጡ ይረዳል። ሁለተኛ ዩሬተሪክ ስቴንት ወይም በቧንቧ ውስጥ ትንሽ ቱቦ ወይም ስቴንት በማስገባት ሽንት እንዲያልፍ ማድረግ ነው። ሶስተኛ ፐርኪዩታኔስ ኔፍሮሊቶቶሚ ማለትም በቆዳ ላይ ትንሽ ቀዳዳ በመክፈት ትላልቅ ጠጠሮችን ወይም ከ2 ሳንቲሜትር በላይ የሆኑ ጠጠሮችን ማውጣት ማለት ነው። አራተኛ ESWL ወይም ሾክ ዌቭ ሊቶትሮፕሲ፣ ይህም ማለት ሞገዶቹን በመጠቀም ጠጠሩ ወደ ትናንሽ ቁርጥራጭ በመስበር እንዲወጣ ማድረግ ነው። በአጠቃላይ የኩላሊት ጠጠርን ለመከላከል በቀን ቢያንስ ከ8 እስከ 10 ብርጭቆ ውሃ መጠጣት፣ የጨው መጠንን መቀነስና ጤናማ አመጋገብን መከተል ወሳኝ ነው። ቪዲዮ ከጠቀማችሁ ላይክ አድርጉ እና ለወዳጅ ዘመዶ እንዲደርስ ሼር ያድርጉ። ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ። ጤና ይስጥልኝ።